ይሄ ቪዲዮ በጣም ለምትታሙ ሰዎች ይሆንልኝ። ከዚህ ቪዲዮ በኋላ ሐሜተኞች ራሳቸውን እንድታዩበት እላለሁ። ጌታ ኢየሱስ ክርስቶስ ሲናገር እንደዚህ ያለ እኔ ስለራሴ በመሰክር ምስክርነቴ እውነት አይደለም ማለት ስለኔ የሚመሰክርልኝ አለ እሱ የሚመሰክረው ምስክርነት እውነት ነው አለ። ኢየሱስ ክርስቶስን ብዙ ነገር ሲሉት ነበር። የአመንዝሮችና የሴቶች አለቃ፣ የሌቦችና የቀራጮች እንደዚሁም አለቃ ሲሉት ነበር። እንደዚሁም ደግሞ ሰይጣንን በሰይጣን ነው የሚያወጣው፣ ራሱ ሰይጣን አለበት፣ ጋኔን አለበት ሲሉት ነበር። ኢየሱስ ክርስቶስ ለዚህ ነው እንዲህ አላችሁኝ፣ እንዲህ ስለምትሉኝ ነገር እኔ ምንም መልስ አልሰጣችሁም፣ ስለምታሙኝ ሐሜት መልስ አልሰጣችሁም። ስለኔ የሚመሰክርልኝ እሱ ጻድቅ ነው ብሎ የሚመሰክርልኝ አባት አለኝ፣ እሱ የሚናገረው ነገር ደግሞ እውነት ነው ማለት። አንዳንድ ጊዜ በሰዎች ከፍተኛ ሐሜት እንታማለን። እኛ ስለምንታማው ሐሜት እያንዳንዱ ሰው ጋር ሄደን እኔ ንጹህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ ልንል አልችልም። ነገር ግን እግዚአብሔር ስለኛ ይመሰክርልናል ማለት ነው። ጌታ ኢየሱስ ክርስቶስ መልሶ እንደዚህ አለ፣ አንተ ውስጥ ያለውን ግንድ ትተህ የወንድም ውስጥ ያለውን ጉድፍ ላውጣልህ እንዴት ትለዋለህ አለ። እሱ ጋር እኮ ግንድ አለ፣ አይኑን ጋርዶታል። ትንሽዬዋን ነገር ከወንድም ውስጥ አይቶ ላውጣልህ ይለዋል። እሱ ጋር ብዙ ጉድ አለ፣ እሱ ጋር ያለውን ጉድ ትቶ የሌላውን ጉድ ያወራል። እሱ ጋር ብዙ ኃጢአት አለ፣ የሱን ኃጢአት ትቶ የሌላውን ኃጢአት ያወራል። ስለዚህ እሱ ጋር ያለውን ትልቁን ድክመት ትቶ ሌላ ሰው ጋር ያለውን ትንሹን ድክመት ያወራል። ስለዚህ አንድ ሰው ሰውን ሲያማ ራሱን ቆም ብሎ ቢያይ፣ ኃጢአተኛ ነው ብሎ አንዱ ሰው ላይ ሲፈርድ የራሱን ኃጢአት ቆም ብሎ ቢያይ፣ እሱ ከምትሉ እሷ ከምትሉ እሷ እንደዚህ ሆነች እሷ እንደዚህ ሆነ ከምትሉ እኔስ የሚል ነገር እኔ እንደዚህ ነኝ፣ እኔ ጋር ምን አለ፣ እኔ የሰራሁት በደሎችስ ብላችሁ ለጥቂት እናንተ ጋር ራሳችሁን ብታዩ